عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንግዲህ ሰላምታ በጣም ወሳኝ ነገር ነው ለሙስሊም። ይሄ ሰላምታ እኛ የምንባባለው ሰላምታ አሁን የምንለው ሰላምታ ሰለፎች እጅግ በጣም ብዙ ነገር የከፈሉበት ነው እና ሰለፎች አብረው ሲሄዱ ሁለት ሰዎች አብረው ሲሄዱ ማለት ነው የሰላምታን ምንነት እንድናውቅ ነው። እኛ በሰላምታ ምን ያህል እንደተዘናጋን ምን ያህል እንደተሰላቸን ለማወቅ እንዲረዳን ያህል ነው እቺን ማመጣላችሁ። እና መንገድ ላይ ሲሄዱ ሁለት ሙስሊም የሆኑ ሰሃባዎች ማለት ነው አብረው ሲሄዱ አጋጣሚ መጀመሪያ ሲገናኙ ሰላም አለይኩም ተባብለው ነው አብረው የሚሄዱት። ሰላም አለይኩም ወሳኝ ነው በሰሃቦች ዘንድ። ምክንያቱም አላህ ሱብሓነሁ ወተዓላ የሙሐባን መንገድ የሚከፍት ነው ብሎታል። ሰላምታ ለእኛ ለሙስሊሞች ሰላምታ ወሳኝ ነው። ዛሬ ያለነው ሙስሊሞች ሰላም ለመባባል ግማሹ ሱሪህን ያያል፣ ግማሹ ጀለቢያህን ያያል፣ ግማሹ መልክህን ያያል። ሰላም ለማለት ማለት ነው ሰላም ለመባባል ግማሹ ያንተን አለባበስ ያያል፣ አቃቂር ያወጣል ማለት ነው። ነገር ግን ይሄ ሰላምታ በአላህ ዘንድ ትልቅ ቦታ ነው ያለው። ወኢዛ ሁይይቱም ቢተህየቲን ፈአህዩ ቢአሕሰነ ሚንሃ አው ሩዱሃ አይደለ ያለው ቁርአን ያለው እኮ እናንተ ሰዎች ከመካከላችሁ አንዳችሁ ለአንዳችሁ አሰላሙ አለይኩም የሚል ሰላምታ ስትሰጡ ፈአህዩ ቢአሕሰነ ሚንሃ በተሻለ መንገድ መልስ መልሱ። እንግዲህ አንድ ሰው ሰላም አለይኩም ማለቱ ያው በእያንዳንዳችን ላይ እንደ ያው ሱና ነው። መመለሱ ግን ዋጅብ ነው። አንድ ሰው ሰላም አለይኩም ካለ መመለስ ዋጅብ ነው እና አላህ ሱብሓነሁ ወተዓላ ትልቅ ነገር ለሙስሊሞች ሲሰጠን ፈኢዛ ሁይይቱም ቢተህየቲን ፈአህዩ ቢአሕሰነ ሚንሃ አው ሩዱሃ በተሻለ መንገድ መልሱ። ቢያንስ ግን ያችን እንኳን ራሷን መልሱ ማለት አሰላሙ አለይኩም ከተባል ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለት ባትችል እንኳን ወአለይኩም ሰላም ብለህ ለሷ መልስ ስጥ ይላል አላህ ሱብሓነሁ ወተዓላ። ቢያንስ ለሷ መልስ ስጥ። ቀጭን ነው፣ ወፍራም ነው፣ ባለ ጀለቢያ ነው፣ ባለ ሱሪ ነው፣ ባለ ጥምጣም ነው የሚል ነገር አንተ ውስጥ መግባት የለበትም። ዋናው ሰላም አለይኩም ካለ ወአለይኩም ሰላም መመለስ ግዴታ ነው ማለት ነው። ሙስሊም ነው ማለት ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ሰላም አወላ አዱልኩም አላ ሸይኢን ኢዛ ፈዐልቱሙሁ ተሃበብቱም አፍሱ ሰላመ በይነኩም ልምራችሁ ሊጠቁማችሁ ወይ አሉ ያደረጋችሁት እንደሆን በመካከላችሁ ፍቅር በፍቅር የሚያደርጋችሁ መዋደድ የሚያመጣላችሁ በመካከላችሁ ሰላምን የሚያሰፍንላችሁ ነገር ምን እንደሆን ልንገራችሁ አሉና አፍሱ ሰላመ በይነኩም በመካከላችሁ ሰላምታን አብዙ እርስ በርስ። አሁን ሰሃቦቹ እንግዲህ ያመጣሁት ምንድን ነው? አብረው ሰላም አለይኩም ብለው ተባብለው ተገናኝተው መንገድ ላይ ሲሄዱ ምናልባት በመካከላቸው የሆነ ዛፍ ነገር ከለያቸው ወይም የሆነ ግንብ ነገር ከለያቸው ከዚህ ጋር እጃቸውን አንድ ላይ ተያይዘው የሚሄዱ ከሆነ ተለያይተው ከሆነ እዛ ጋር ዞሮ ሲገናኙ ከግንዱ ኋላ ሲገናኙ እንደገና ሰላም አለይኩም ይባባላሉ ማለት ነው። እንደገና አሰላሙ አለይኩም ብለው በሰላምታ ይጀማመራሉ። ሰላምታ እስከዚህ ድረስ ነው ያለው ቦታ በኢስላም ትልቅ ቦታ ነው ያለው እና አሁንም ደጋግመን አሰላሙ አለይኩም ስንል ትልቅ ነገር ነው ያለው ለሙስሊሞች። አሰላሙ አለይክ በአንተ ላይ ሰላም ይውረድ ማለት እኮ ትልቅ ኒዕማ ነው ብናውቀው። አንዴ ነቢያችን ዓለይሂ ሰላቱ ሰላም ራባቸው። የአላህ መልእክተኛ ይራባሉ፣ ይርባቸዋል። ዛሬ የበዛው ምንድን ነው? ሀታ ድሃው ቤት ጥጋብ ነው የበዛው። በነቢዩ አስተያየት እያንዳንዱ ሰው ጥጋበኛ ነው። ነቢዩ ዓለይሂ ሰላቱ ሰላም ተራቡ ሲባል ቤታቸው 2 ወር እሳት አይነድም። 2 ወር ቤታችን እሳት አይነድም ትላለች። ማን? ሚስታቸው። ምንድን ነው የምትበሉት ሲባሉ 2 ጥቋቁር ነገር፣ አንድ ቴምር ነው፣ አንድ ውሃ ነው። እሱም ካለ እሱንም ደግሞ ለማኝ የሚለምን ሰው ከመጣ እሱን ማውጣት ትሰጣለች አይሻ ረዲየላሁ ዐንሃ።
አንድ ጊዜ ምንድነው ያደረገችው አይሻ? ቤቷ ሰው መጣ፣ ለማኝ መጣ ቤቷ ሲመጣ ጊዜ 3 ተምሮች ነበሩ፣ አውጥቼ ሰጠዋለች። ያቺ ለማኝ ሴትዮ 2 ልጆች ይዛለች። ለሁለቱ አንዳንድ ሰጠችና አንዱን ያዘችው። ከዛ በኋላ አንዱን ይዛ ገና ሳትበላው እነዛ 2ቱንም ተምሮች ዋጥ አደረጉና ቆልጭ ማለት ጀመሩ። ወደ እናታቸው አይሻ ይሄን ታያለች፣ ይሄን ነገር ትመለከታለች አይሻ። 2ቷን ተምር ዋጥ አደረጉና ወደ ሴትዮዋ ሲያፈልጡ ጊዜ ሴትዮዋ የምትበላትን አንድ ተምር ምን አደረገች? ለሁለት ሰንጥቃ እንደገና ለልጆቿ በላች። ከዛ ስታበላ ነብዩ ሲመጡ ይሄን ነገር ነገረቻቸው። ያ ረሱላህ የነበረኝ 3 ተምር ነበር፣ የሆነ ሴትዮ ስትመጣ ሰጠዋት። ስሰጣት ጊዜ 2 ልጆች አላት፣ ለሁለቱ አንዳንድ ሰጠች። አንዱን ይዛ እንደቆመች ልጆቹ ዋጥ አድርገው ሲጠብቋት ያንን ለሁለት ከፍላ እንደገና ለሁለቱ ልጆቿ ሰጠች። ነብዩ አለይሂ ሰላም በሱ የተነሳ ጀነት ገባቻሉ። ስራ لا تحقرن من المعروف شيئا ولو أن تلقى أخاك بوجه طليق መልካም ስራን አታሳንስ፣ ትንሽ ነው አትበል። ሌላው ቀርቶ ወንድምን ስታገኘው በመልካም ፊት መገናኘት። አቡ ሰንኻን ጠሪ ራሳቸውን ፊትን አጨፍግገን አንድ ወንድም የሆነ ነገር ስለወሰደብህ ብቻ የኢስላም ወንድምህን የዲን ወንድምህን አታኩርፈው ይላሉ ነብዩ አለይሂ ሰላም። ዛሬ ቀምጠሪራ ብቻ አለ እንዴ ያለው? በየሀገሩ በየከተማው ቀምጠሪራ አይደለ እንዴ ያለው? ቢስሚ ሰለፊያ ቢስሚ ዲን ቀምጠሪራ አይደለ እንዴ ያለው? ፊቱን አጨፍግጎ እያንዳንዱ አንዱ ላይ ምን ሆንክ? ትናንት የምታውቀው ጓደኛ ነው ወይ ያቀራኸው ነው ወይ ያስተማርከው ነው? ምን ሆንክ? ምንም ነገር የለም። ማፊ ጀዋብ ላኪን هو ቀምጠሪራ ላይ ፊቱን ያጨፈግግባል። ላ ይሄ ليس من الاسلام شيء በይ ከኢስላም ውስጥ ምንም ቦታ የለውም። ያንተ ኢስላም ነው ይሄ። ዲን الاسلام ይሄን አያውቀውም። ነብዩ አለይሂ ሰላም ማህማ ካን ለሰውየው ፊታቸውን ምንድነው ፈገግ አድርገው ነው የሚቀበሉት እኮ ወለው ካነ ማካን ሰውየው የፈለገ መጥፎ ቢሆን ነብዩ አለይሂ ሰላም እኮ እንደዚህ በተቀመጡበት ከአይሻ ጋር ሰው መጣ። የሆነ ሰው በጣም የሚጠሉት ሰው ነው የመጣው። ገና ከሩቅ ሲያዩት አይ ምን አይነት መጥፎ ሰውዬ ነው መጣ። እንግዲህ ያለው ረሱላችን ከዛ ልክ መጣ። ሲመጣ ከገባ በኋላ ቤት ከገባ በኋላ ግን ሌላ ሰው ነው። ነብዩም ሌላ ሰው ናቸው። አጫውተው ትራስ ሲሰጡት ምን ሲሰጡት በደንብ አድርገው አሽተው ምን ብሎ አጫውተው ስቀው ሸኙት። አይሻ ይሄን ነገር ታይ ነበርና አየችና እንዴ ያ ረሱላህ ምንድነው የምትሰራው አለቻቸው። ምን ነው ምን አረጉ ሲሏት እንዴ ከዛ ሲመጣ ሰውየው ይሄ ምን አይነት አስቀያሚ ሰውዬ መጣ አሉ። ምን አይነት መጥፎ ሰውዬ መጣ፣ ሰው የሚጠላው ሰው የሚጠየፈው ሰው መጣ አሉ። ከገባ በኋላ ግን ትራስ ሲሰጡ ሲያባብሉ ሲያሻሹ ሲያጫውቱት አድርገው መጨረሻ ላይ ሸኙት አለቻቸው። ናም እንደዛ ነው ያ አይሻ። ሰዎችን ልባችን ቢጠላቸው በጥርሳችን ግን እናታልላቸዋለን። ይሄ ሙዳራ ይባላል። ሙዳራ ካላወቅ ትፈተናለህ። አንተ እነዚህን 3 ነገሮች ካልገቡ አንተ ሙስሊም ሆነ ሙዳሃናና ሙጃመላ ካላወቅ ዲን በጣም አሳሳቢ ሁኔታ ላይ ነው ያለው። ምክንያቱም አንተ ሙዳራ የሚሰራውን ሰውዬ ከሆነ ሰው ጋር ስታየው ሙብተዲ ትለዋለህ፣ ወይ ካፊር ትለዋለህ፣ ወይ ሙሽሪክ ትለዋለህ። እሱ ግን ሙዳራ እያደረገ ነው። ሙዳራ ነብዩ ያደርጉ ነው። ካነ ዩዳሪ ወላ ዩጃቢል። ነብዩ አለይሂ ሰላም ሙዳራ ያደርጉ ነበር ከሰዎች ጋር። ሙዳራ ማለት አንተ ያንን ሰው ቀልቡን ለመከሰብ የምታደርገው ሙአመላ ሙዳራ ይባላል። በዲን ሂሳብ ግን አንተ በዲን ሂሳብ ሰውየውን የምታባብል ከሆነ ሙጃመላ ይባላል። ይህን መረዳት አለብህ። ይህን 3 ነገር ከተደበላለቀብህ አልቆልሃል። እንደገና መማር አለብህ። ምክንያቱም ሙጃመላውን ሙዳራ ታደርገዋለህ፣ ሙዳራውን ሙጃመላ ታደርገዋለህ። ማኩረፍ የማይገባህን ታኮርፋለህ። ሀጅር እያልክ 10ሩን ነገር ትቀበጣጠራለህ። ሀጅር ነው ዘጅር ነው ሀጅር ሉቃይ ምናምን እያልክ ሌላ ፊትና በኡማ ላይ ትፈጥራለህ። አታቅማ። እና እቺ ሴትዮ ይሄን ስታደርግ ካየች በኋላ ለነብዩ ስትነግራቸው ጊዜ ነብያችን አለይሂ ሰላም ምን አሏት? በዚህች በሰጠችው ሰደቃ የተነሳ
ጀነት ገባቸው ነብዩ አለይሂ ሰላም። ረሱላችን ተርበው ከቤታቸው ወጥቷል። ስለ ሰላምታ ላመጣላችሁ የሰላምታ ምንነት ልነግራችሁ ነው። ከዛ ወጣችና ረሱል አለይሂ ሰላም መጀመሪያ አቡበከር ከቤቱ ወጥቶ ርቦት ወደዚህ መንገድ ላይ ተፍ ተፍ ሲል ማንን ያገኛል? ዑመርን አገኘው። ዑመርን አገኘውና ወዴት ትሄዳለህ ተባባሉ። እባክህ ቤቴ ምንም ምግብ የለም ርቦኝ ነው ርቦኝ እንደው ቢያንስ አየሩን እንኳን ማገማግ እያረኩ ትንሽ ነፍሴ መለስ ይላል ብዬ ወጥቼ እየዞርኩ ነው አለ። አንተስ ያ አቡበከር ምን ሆነህ ሲለው እኔም እንደዛ ሆኜ ነው ርቦኝ ነው ከቤት። ተመልከት፣ አቡበከር ይማራል ይርበዋል፣ ዑመር ይርበዋል። እነዚህ ሁለት ሰዎች እነዚህ ጀግኖች አቡበከር አስሲዲቅ፣ ዑመር አልፋሩቅ። እንደ አቡበከር የአቡበከር ኢማን በአንድ የሚዛን ሳህን ቢቀመጥ የኡማው ኢማን በአንድ የሚዛን ሳህን ቢቀመጥ የአቡበከር ኢማን ይመዝነዋል የተባለው አቡበከር ይራባል፣ ዑመር ይራባል። ረሃብ ማለት ለእኛ አዲሳችን አይደለም። ለእኛ ለሙስሊሞች አዲሳችን። አንተ ለረሃብ ብለህ ዲንን አትሸጥም፣ በዘይት አትሸጥም፣ በበቆሎ በስንዴ በዱቄት አትሸጥም ለራበኝ ብለህ። ዛሬ እኮ ሆኖ ሰውን የሚያርመሰምሰው አንዴ ጴንጤ ይሆናል፣ አንዴ ኦርቶዶክስ ሲመጣ የሆነ ዘይት ይሰጠዋል፣ ይከረበታል። ጴንጤ ሲመጣ ዘይት ይሰጠዋል፣ ይከረበታል። ወይኔ ዲንን አንተ በቃ በየቀኑ ገረድ ነው የምታደርገው። አይሆንም እንደዚህ። ሰሃባ ተርቦ ነው ለዚያ ያበቃው። ሰሃባ ሲባል እኮ ሚሊዮነር እንዳይመስለን፣ ሰሃባ ሲባል እኮ ቢሊዮነር እንዳይመስለን። ዛሬ የምጠራቸው ቁጥሮች እነሱ ጋር የሉም። ምንድነው ያወጣህ አቡበከር? ምንድነው ያወጣህ ዑመር? እንደዚህ ርቦኝ ነው፣ ሁለቱም ተርቦ ነው። ታዲያ ምን ይሻላል? እስኪ ዞር ዞር እንድበል። ሁለቱም ተያይዘው ዞር ዞር ሲሉ መንገድ ላይ ማን ያገኛሉ? ረሱልና አለይሂ ሰላም ረሱላችን እንዳገኛቸው ረሱላችን ጠየቋቸው። ምን ሆናችሁ እናንተ? ምንድነው ለሁለት መንገድ ላይ የምትንገላወሉት? አይ ረሱላህ እኛ ከቤት ርቦን ወጥተን ነው የሆነ ነገር ካገኘን ብለን አየር ልንተነፍስ ነው። እርሶ ስለምን ወጡ አሏቸው። አኽረጀኒ الذي أخرجاكم من بيوتكم እኔን ያስወጣኝ እናንተን ያስወጣችሁ ችግር ነው። እኔም የወጣሁት በእናንተ በወጣችሁበት ምክንያት ነው፣ በረሃብ ምክንያት ነው አሉ። ከዛስ ነው እስኪ ያሉና ረሱል አለይሂ ሰላም ይዘዋቸው ሄዱ። የአንድ ሰሃባ ቤት ያ ሰሃባ ቤት ሄዱና ይቆፈቁፋሉ፣ ያንኳኳሉ። ሲያንኳኳ አሰላሙ አለይኩም ይላሉ፣ መልስ የለም ዝም። አሰላሙ አለይኩም መልስ የለም ዝም። አሰላሙ አለይኩም መልስ የለም ዝም። ከሶስት ጊዜ በላይ ያው ሸሪዓ አዳቡ ትተመ የለው እንጂ በድንጋይ በእንትን በእጅም ቢስል በድንጋይ ተነስተ መቆፍቆፍ አይደለም ሸሪዓው። ሶስቴ ካንኳኳ በኋላ ተመለስ ነው ቁርአኑ የሚልን። ይህን ሱና በተጥቢቅ ማድረግ አለብን፣ ሱና ነው። ሶስቴ ካንኳኳ በኋላ ተመለስ፣ መመለስ ነው ያለብህ እንጂ በእጅ ሲያቅትህ በድንጋይ ተነስተ ማንኳኳት አይደለም። በቃ ሰው የለም ብለው ረሱል አለይሂ ሰላም በቁርአኑ ባስተማራቸው ሱረቱ ኑር ባለው አያ መሰረት አንኳኩተው ሶስቴ በቃ የሉም ማለት ነው። እንሂድ እንግዲህ ብሎ ተያይዘው ሊሄዱ ሲሉ ከቤት ሴትዮዋ ክፍል ታርጋ ወጣች። አለን አለች። ያ ረሱላህ ምን ነው ለምን አልከፈትሽም? ይህን ሁሉ ስናንኳኳ ሲላ ያ ረሱላህ እኔ ሌላ ነገር ፈልጌ ሳይሆን ወይም ጠልቼ ሳይሆን የእርሶ ሰላምታ ደጋግሞ በእኛ ቤት ላይ እንዲወርድ ብዬ ነው። አሰላሙ አለይኩም እያሉ ነው የሚያንኳኳሉ። ሰላም አለይኩም ይላሉ፣ ያንኳኳሉ። ሰላም አለይኩም ያንኳኳሉ። ሰላም አለይኩም በሶስተኛው ወአለይኩም ሰላም ብላ ወጣች። ሊሄዱ ሲሉ ሶስት ጊዜ እርሶ አሰላሙ አለይኩም እኛ ቤት እንዲገባ ፈልጌ ነው። ተመልከተ የሰሃባ ብልሃት፣ ተመልከት ብልጠት። እንደዚህ አይነት ሰሃባ ላይ ነው ቁርአን የወረደው፣ የእኛ አይነቱ ላይ አይደለም እኮ። በምድር ላይ ካሉ ህዝቦች ሁሉ መርጦ አረቦችን ለዚህ ያበቃቸው እኮ ዝም ብሎ ቀልድ አይደለም። በጣም እንደዚህ አይነት ጂኒሶች ናቸው። ወጣች፣ ይሄንን አደረገች። ከዛ በኋላ ገቡ አለች። ገቡ፣ ተነጠፈላቸው፣ አመጣች፣ የሆነ ቢጠጣ ነገር አመጣች፣ ሰጠቻቸው። ይመጣል፣ አሁን ይመጣል ባለቤቴ። ጠብቁትን ትንሽ እንትን እንዳሉ ሰውየው መጣ፣ ከቻለ ሲገባ ቤት ውስጥ የዓለም ንጉሥ ነው ቤት ውስጥ ያለው። በጣም ደስ አለው። ያ ረሱላህ ከየት መጣችሁ? ምን ሆናችሁ? ወዲያውኑ ምን አደረገ? እሸት ተምር ቆርጦ አመጣና አቀረበላቸው።
ይሸተም ምን መሰለ እሱም በሉ ውሃ አቀረበላቸው ቀዝቃዛው ጠጡ ትንሽ እንደቆየ ደግሞ ምን መሰለሽ ፍየል አመጣና አረደና ጠባብሶ አመጣና ብሎ አላቸው ያላህ መልክተኛ በሉ ውሃውን ጠጡ ሸቱንም ተምር በሉ መጨረሻ ላይ ይሄን ሁሉ ካረጉ በኋላ ተያይዘው ወጡ ማለት ነው ከወጡ በኋላ ምን አሉ ረሱል አለይሂ ሰላም ትምህርት ሲሰጧቸው ለሰሃቦቻቸው ለነ አቡበክር ለነ ዑመር ሲያስተምሯቸው ምን አሉ ثم لتسألن يومئذ عن النعيم የሚለውን የቁርአን አያት እዛው ነገራቸው ትምህርት ثم لتسألن يومئذ عن هذا النعيم ይሄ አሁን ከቤታችሁ ባዶ ሆዳችሁን ወጣችሁ አጥግቦ የመለሳችሁ ጌታ አላህ Subhanahu Wa Ta'ala በዚህ ሳይቀር ይጠይቃቸው ዛሬ ስንት ኒዕማ ነው የምናባክነው አይደል እንዴ የጥርስ ኒዕማ የአይን ኒዕማ ለኛ ቀልድ አይደል እንዴ ዛሬ እኮ አንድ ቀን ከራበው የሚያወራው ወሬ ብዛት አንድ ቀን ከራበው አላህ ምን አርጌው ነው ስንት ካፊር ሙሽሪክ እያለለት እኔም ብቻ የሚፈትነኝ አንድ ልጅ ከሞተበት አገር ያዙልኝ ይላል ስንት ሰጥቶት እኮ ነው ስንት ልጅ ሰጥቶት አንድ ሲቀንስበት ስንት ነገር ሰጥቶት የሆነች ነገር ሲቀንስበት እኔ ብቻ ነኝ እንጂ የምታየው ይላል إن تعدوا نعمة الله لا تحصوها يا الله النعمة لقطر ومثل أتقطره قطره أزلكم ليلا بيك أنت أهون ستنفس يالله نعمة بالناكو نور كبرنا تنفس ماشي أنا قرقر نعمة أني سنقر إن أنت عندي قبلت ما درب الله سبحانه وتعالى بجورات تسمونا كذا أنقولات تستقبلتوا تكيروا إني أنقولات نقر عندي قبلت يا درجة ما نو እንዳንግባባ ማድረግ አይችልም አላህ Subhanahu Wa Ta'ala ወይ ዱዳ ብትሆን እንዳሰማ ቢያደርግ ቢዘጋው ሰምተ አንደርስታንድ ማድረግ ትችላለህ አትችልም ይገባሃል እያንዳንዱ ኒዕማ ስታጣው ነው የምታውቀው لا تعرف النعمة إلا من بعد زوالها ያን ኒዕማ የምታውቀው ስታጣው ነው የጆሮ ኒዕማን የምታውቀው ስታጣው ነው የግርህን ኒዕማ የምታውቀው ስታጣው ነው የእጅን ኒዕማ የምታውቀው ስታጣው ነው እያንዳንዱ ኒዕማ ስታጣው ነው የምታውቀው ይሄ መሆን የለብንም እኛ አንተ ዝም ብለህ ሙዝ በልተህ ላጥላጥ አድርገህ ጥለህ እንዴት ይሆናል ሙዝ አላህ Subhanahu Wa Ta'ala ደግነቱ በእንጨት ላይ ከንፎ መስራቱ ከመጣፈጡ ቶሎ መዋጡ አላለም እንዴ ገጣሚው ማለት ነው ተመልከት የሙዝ ኒዕማ ራሱ አንተ ቅቤ ይጨመርበት አትል ጨው ይጨመርበት አትል ስኳር አነሳ አትል በጨው በዛበት አትል አይደል እንዴ ስትበላት እስኪ አስታውስ እስኪ ኢኮኖ ተፈክር ማለት አስታውስ አላህን ለማስለማው ተውሂድ ስትባል አንተ ሩቅ ቦታ ትሄዳለህ በየቀኑ ጨቀጨቁን ትላለህ ስለ ተውሂድ ሲነገር አንተ ስለ ተውሂድ እኮ ማንም ሊነግርህ አይገባም ተፈጥሮ ራሱ ተውሂድ አንተ የግድ ቀብር መሄድ ያስፈልጋል እንዴ ስለ ተውሂድ ለማወቅ ስለ የተለያየ ቦታ መዞር አለብህ እንዴ ስለዚህ በሚሰጠን ኒዕማ ላይ ራሱ የቂያማ ቀን ይጠይቅሃል ثم لتسألن يومئذ عن النعيم ብሏል ነብዩ አለይሂ ሰላም እያንዳንዱ ኒዕማ ይጠይቀናል ጥርሳችን ሰጥቶናል ይጠይቀናል በምን አጠፋው በጫት ድምጥማጡን አጠፋው ተጠየቃለህ ስለምን እንጠየቅ ጫት መተዋለን ምክንያቱም ጫት የጥርስ ጸር አይደል እንዴ የታወቀ ጥርስን የማርቸዲስ ታርጋ የድሮ ማርቸዲስ በኃይለ ሥላሴ ጊዜ የነበረው ማርቸዲስ አይታችሁ እንደሆነ ታርጋው ጥቁር ነው እንደዛ እኮ ነው የሚያደርገው ሲስቅ ራሱ እንዴት ምን የመሰለውን ጥርስ አስረክቦ ሲስቅ እንዴት ነው እያፈረሰው ጋር ኒዕማ ነው አንተ ስትስቅ ይሄ ጌጥ ነው በዛ ላይ ልትበላበት ልትጠጣበት ብዙ መልካም ነገር እንድታረግበት ይሰጣል ኒዕማ አበላሽተ ብታየው አላህ ይጠይቃል ተውሂድ ለማወቅ የትም አትሂድ በራስህ ተመራመር ወፊ አንፉሲኩም አፈላ ትብሲሩን በነፍሳችሁ ላይ አታዩም ወይ ሌላ ቦታ የት ትሄዳላችሁ አንተ አፍንጫ ሁኔታ አይንህን አቆራረጡን ተመልከት አይን ከዚህ ወጥቶ ጉልበት ላይ ቢሆን አላህ Subhanahu Wa Ta'ala ይሄንን አይንን መታየልን እዚህ ውስጥ ደብቆታል በቦክስ ሲመታ የት ማን ነው የሚቀበለው ይሄ አጥንት አለ የሚቀበለው በቦክስ አይንን ያገኘዋል እንዴ በድንጋይ አሁን በኮብልስቶን ቢወረወር አይንን እኮ ያገኘው ይሄ እዚህ ጋር ነው መጥቶ የሚያርፈው አልፎ ሊገባ ይችላል ግን
እንዴት መከላከያ እንዳደረገልህ ተመልከት። እዚህ ሁለት አይ ይሄን ወስዶ ጉልበት ላይ ቢያደርገው ነው እንዴት ስጁድ ታደርጋለህ? ስጁድ ባደረግ ቁጥር መከራ ነው፣ ችግር ነው። ተመልከት የአላህ ስብሓነሁ ወተዓላ ኒዕማ። ጆሮን እንዴት የምትሰማበት ሹፍ እንዴት አድርጎልሃል። እንዴት ነው አንተ ተውሂድ ለመያዝ እገሌ ሽርክ አታድርግ ተብለህ እኮ ቂያማ መቆም የለበትም። ሽርክ ምናምን ሄድ ስትፈልግ የፈለክበት። ግን ተውሂድ ቀላል ነገር ነው፣ ምንም የሚከብድ ነገር። አንተ ተውሂድ ለመያዝ ግድ ለአንተ ኪታብ መቅራት ኡሱሉ ሰላሳ ኪታብ ተውሂድ ለምን ያስፈልጋል? ለምን ይነገርሃል? አንተ ስለ አላህ ለምን ይነገርሃል? አብዛኛው ሰሃቦች እኮ ሳይነገራቸው ነው ተውሂድ በግንዛቤ ብቻ ነው። ነቢዩ አለይሂ ሰላቱ ሰላም መጥተው ዳዋ ሲያደርጉ አላህ የሚል መጣ። አዎ እውነትም አላህ ነው። አንዳንድ ሰሃቦች እኮ ገና በጃሂልያ ሽርክ የሚባል አልነካቸውም። ምስለ ዑስማን ኢብኑ አፋን በጃሂልያ ነቢዩ ሳይመጡ እንኳን ገብቶት ሽርክ የሚባል ነገር አልነካው። አይፈልግም። አንዳንድ ሰው በተፈጥሮ ተውሂድ የሚወድ ሰው አለ። አንዳንድ ሰው ነው በተፈጥሮ ሽርክ የሚጥመው አለ። ሽርክ ብቻ እየፈለገ የሚሄድ ሰው አለ። አላህ ይስጥር፣ አላህ ይጠብቀን ከእንዲህ አይነቱ ፊትና አላህ ይጠብቀን። ከባድ ፊትና ነው እና ይሄ ሰላምታ በጣም ከባድ ነው። የሰላምታ ጉዳይ ይሄን ያህል እንትን ካል የመጀመሪያ የተነሳንበት ወለቀድ አተይና ሉቅማን አልሕክማ አለ አላህ ሱብሓነሁ ወተዓላ። ለሉቅማን እኮ ጥበብን ሰጠነዋል። ጥበብ ማለት ነገሮችን ማገናዘብ ማለት ነው። አንዳንድ ሰው ነቃ ያለ ጥበበኛ የሆነ ሰው አለ። ይሄ ከአላህ ነው የሚሰጠው። እያንዳንዳችን የተሰጠን እዚህ ጭንቅላታችን ላይ ያለው ፓወር የተለያየ ነው። አንዳንዱ ደንዛዛ ነው፣ አንዳንዱ ደምደም ነው። ያው አላህ ነው የሰጠው። አንዳንዱ ደንቆሮ ነው፣ 1000 ጊዜ ብትነግረው አይገባውም። አንዳንዱ ደግሞ ገና በጥቅሻ ይገባው ብለህ በጥቅሻ ይገባው ይባላል። ስለ አላህ ምንነት ትንሽ ነገር ካረክለት ወዲያውኑ ይገባዋል። አንዳንዱ ሺህ ነገር አፍስሰ የባሰ ጉልበት ይደክማል። ለአንዳንዱ ሰው እንጨት ያቃጥላል፣ እንጨት ማገዶ ያበዛል፣ ያባክንብሃል። አንዳንዱ ደግሞ ልክ በተለይ ተውሂድ ቶሎ የማይገባው ሰው ማገዶ ያባክናል። ተውሂድ ቶሎ የማይገባው ስለ አላህ አንድነት መጥቶለት ቶሎ የማይገባው ሰው ማገዶ ያባክናል። መሆን የለበትም። ሉቅማን የሚባለው ሰው ግን ሰው ነው፣ ነቢይ ነው ወይም መልእክተኛ ነው ወይስ ወልይ ነው የሚል የኺላፍ አለ። ምንም ሆነ ምን ግን ቁርአን የሂክማ ሰው ብሎ ጠርቶታል። ሂክማ ማለት ጥበበኛ ማለት ነው። ነገሮችን ቶሎ የሚገነዘብ ማለት ነው። በወቅቱ እጅግ በጣም ጥበበኛ የነበረ ሰው ነው። እንደውም ብዙ ነገሮችን ያው የተናገራቸው ነገሮች ወዲያው የመከሰት ሁኔታ አላቸው ማለት ነው። ወለቀድ አተይና ሉቅማን አልሕክማ ለሉቅማን እኮ ጨመር አድርገን ሂክማን ሰጥተነዋል፣ ጥበብን ሰጥተነዋል። ይሄ ቁርአን ላይ ያለ ነው። ቁርአን ላይ ሲመጣ አንድ ነገር ለኛ እንንማርበት ነው እንጂ ዝም ብለን ልናሾፍበት ብቻ አይደለም፣ ወይም ልንቀልድ አይደለም። ቁርአን የሚሰጠን ልንማርበት፣ ስለ ሰውየውም ስሙን ጠቅሶ ሲያመጣልን ለኛ ትምህርት እንዲሆነን። ወለቀድ አተይና ሉቅማን አልሕክማ ጥበብን ሰጥተነው። አንሽኩር ሊላህ ለአላህ ምስግን። ሹፉ ምስጋና ምን ያህል ትልቅ ቦታ አለ። አንሽኩር ሊላህ አላህ ለማን ነው? ለሉቅማን ነው የሚለው። ሉቅማንም የሚገባው ሰው ነው፣ የገባው ሰው ነው። ስለዚህ ይህም በቀላሉ ስለሚረዳ አላህን ማመስገን ምን እንደሆነ ስለሚያውቅ ሹክር ማለት አላህ በሚፈልገው ቦታ ላይ ላያጣህ ነው። ሹክር ማለት የእያንዳንዱ ነገር ሹክር ማለት የአይን ሹክር አለው፣ የጆሮ ሹክር አለው፣ የምላስ ሹክር አለው፣ የእግር ሹክር አለው። እያንዳንዱ የሰውነትህን አካል አላህ በሚፈልገው ቦታ ላይ ማዋል ሹክር ይባላል። አለበለዚያ አልሐምዱሊላህ እያልክ የፈለግከውን ልትሰራበታለህ። ሹክር ማለት አልሐምዱሊላህ ማለት ብቻ አይደለም። ይሄ ተጨማሪ ነገር አልሐምዱሊላህ የምላስ ሹክር ነው። አልሐምዱሊላህ በምላስ አልሐምዱሊላህ ማለት በጣም ተፈላጊ ነው፣ አስፈላጊ ነው። ነገር ግን ከሱ ጋር ምን ያስፈልጋል? ተግባር ያስፈልጋል። አልሐምዱሊላህ ካልክ በኋላ አይንህም ጥሩ ብቻ ልታይበት ነው፣ ጆሮህን መልካም ነገር ልሰማበት ነው እንጂ ሙዚቃ እየመረጥክ ልሰማበት አይደለም። ጆሮ ሙዚቃ እስከ አፍንጫው ድረስ በልቅጠ እየሰማ አልሐምዱሊላህ ብትል ባይንፋ የጆሮን ኒዕማ አላወቅከውም፣ ምስጋናውን አልከፈልክም። ውሸት ነው፣ አላህን እያታለልከው። አልሐምዱሊላህ እያልክ አንተ ሙዚቃ ታዳምጣለህ፣
የዘመኑን ደግሞ በሙዚቃ ስም ቢከፈቱ የተለያዩ እንትኖችን መንዙማ እያልክ ራስን ታታልላለህ። መንዙማ ሹብሃት ያለበት ማለት ነው። ቢያንስ ሹብሃት ያለበትን ነገር አንተ መራቅ አለብህ። ፈመን ይተቀ ሹብሃት ፈቀድ እስተብረዐ ሊዲኒሂ ወኢርዲሂ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እናንተ ሰዎች ሹብሃትን የተጠነቀቀ ሰው ዲኑንም ጠብቋል፣ ክብሩንም ጠብቋል። ወመን ወቀዐ ፊ ሹብሃት ወቀዐ ፊል ሐራም ከራኢ የርዐ ሐውለል ሂማ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እናንተ ሰዎች ሹብሃትን የተጠነቀቀ ሰው ዲኑንም ክብሩንም ጠብቋል አሉ። ሹብሃት ላይ የወደቀ ሰውዬ ደግሞ ወቀዐ ፊል ሐራም በሐራም ላይ እንደወደቀ ነው የሚቆጠረው። ተመልከት፣ እያንዳንዱን ሹብሃት ተመልከት። በሐራም ላይ እንደወደቀ ይቆጠርበታል። ከራኢ የርዐ ሐውለል ሂማ ልክ እንደ እረኛ ነው ነቢዩ ዓለይሂ ሰላቱ ወሰላም በምሳሌ ካልገባም በምሳሌ ይነግሩናል። የነቢዩን ምሳሌ ተመልከት። ከራኢ የርዐ ሐውለል ሂማ ልክ እንደ እረኛ ነው ምሳሌው። ምን በሰዎች መስክ ወይም ደግሞ በሰዎች ድንበር ዙሪያ ከብት እንደሚያግድ ሰው ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዩሺኩ አን የርተዐ ፊህ እነዛ ከብቶች ታዲያ ምናልባት እዛ ውስጥ ገብተው እሱ ጠብቋቸዋል እንዳይ በሰዎች መስክ ዙሪያ ከብቶችን አሰማርቷል። ዞር ነው ማድረግ ያለበት አለ እንዴ? ነገር ግን እሱ በሰዎች መስክ ዙሪያ መስክ ማለት ያው እህል ሊሆን ይችላል፣ ስንዴ ሊሆን ጤፍ ሊሆን ይችላል። ያ ጤፍ የአንድ ግለሰብ ነው። ይሄ ሰውዬ ምን ያደርጋል? ከብቶቹን ወስዶ በዛ ጤፍ ዙሪያ ጤፉን እንትን ሊኖረው ይችላል ማለት በር ማነው እንትን አጥር ሊኖረው ይችላል። በዛ ዙሪያ ግን ሲያደርግ ከብቶችን በዙሪያ እኔ አላስገባውም ምን አገባኝ ብሎ ዙሪያውን ነው እንትን የሚያግደው አምጥቶ ከብቶችን የሚለቃቸው። እነዛ ከብቶች ታዲያ አንዳንዴም አንገታቸውን እያስገቡ አንዳንዴም ደግሞ እንጨቱን ሰብሮ መግባታቸው ይቀራል፣ መብላታቸው ይቀራል። ስለዚህ አንድ ሰው ሐራም ነው አንድ ሰው ሐላል ነው የሚልህ ሰው ጋር ስትሄድ አንተ ቢያንስ ሐራም ነው የሚለውን ሰው መከተል አለብህ ነው የሚሉት። ለዲንህ ከፈለክ አንተ ስለ ጫት ለምሳሌ ይመጣል። ለምሳሌ ነው ያለው ሲመጣ አንዳንዱ ያው ሲያጃጅል ምን ይልሃል? አይ ምንም ችግር የለበትም እኮ ጫት አንዳንዱ ሰው ቅሞ ምንም አይለውም። ምንም ካላለው ምንም ችግር የለበትም። ጭንቅላቱን የሚያበላሸው ከሆነ ችግር አለው፣ ሐራም ነው። ለዚህኛው ሐራም ነው፣ ለሚያበላሸው ሐራም ነው፣ ለማያበላሸው ሐላል ነው ይላል። አንተ እንግዲህ የቱን ነው መቀበል? ለዲንህ ማለት ነብዩ አለይሂ ሰላቱ ሰላም እዚህ ቦታ ላይ ነው እኮ አንተ ብልጥ መሆን ያለብህ። ለዲንህ የሚሻልህ ለክብርህና ለዲንህ ስትል ሐራም ነው የሚለውን ያዝ ያሉት ነብዩ ናቸው አለይሂ ሰላቱ ሰላም። ከሳቸው የበለጠ መካሪ ማን አለ? ከረሱል የበለጠ አለይሂ ሰላቱ ሰላም ለኛ ሲሉ የሞቱ ለኛ ሲሉ የታመሙ ለኛ ሲሉ ያን ሁሉ ህይወታቸውን በዛ አይነት ሁኔታ ያሳለፉ ረሱል ለኛ አስበው ይሄን ሲሉን እኛ እንግዲህ የተለያየ ሹብሃት ላይ ሄደን ብንጣል ከሆነ በጣም አስቸጋሪ የሚሆነውና ፈመን ይተቀ ሹብሃት ፈቀድ ኢስተብረዐ ሊዲኒሂ ወኢርዲሂ ነው የተባለውና ለዲናችንም ለክብራችንም ለመጠበቅ ስንል በተቻለ መጠን ሐራምና ሐላል የሚባልበት ቦታ ላይ ሐራም ነው የሚባለው መያዝ አለብን ለዲናችን። ሉቅማን አልሕክማ አን ይሽኩር ሊላህ ወመን የሽኩር የሚያመሰግን ሰው ፈኢነማ የሽኩሩ ነፍሲ ለነፍሱ ሲል አንተ ብታመሰግን ከማን ነው አጀር የምታገኝ? ከአላህ ለራስህ ስትል ብታመሰግን አልሐምዱሊላህ ብትል የአላህን ሹክር ብትመልስ የሰጠህን ኒዕማ ብታውቀው ብታመሰግን ለራስህ ነው አለ አላህ ሱብሓነሁ ወተዓላ። ወመን ከፈረ የሚክድ ደግሞ ካለ የአላህ ኒዕማ የሚያስተባብል ካለ ፈኢነ አላህ ገኒዩን ሐሚድ አንተ ባታመሰግነው አላህ ሱብሓነሁ ወተዓላ እጅግ በጣም ሀብታምና ምስጉን ነው። ራሱ ምስጉን ነው፣ አመስጋኝ ነው። አላህ ራሱን በራሱ ያመሰግናል። እናንተ ዓለም በሙሉ ባያመሰግነው አላህ ሱብሓነሁ ወተዓላ ሌላው ቢቀር ራሱን በራሱ ማመስገን የሚችል ጌታ ነውና እናንተ ብትከፍሩ ፈኢነ አላህ ገኒዩን አንኩም ፈኢን ተክፍሩ ፈኢነ አላህ ገኒዩን አንኩም እናንተ ብትክዱ አላህ ሱብሓነሁ ወተዓላ ከእናንተ የተብቃቃ ጌታ ነው። ጨው ለራስ ትልጣት እምቢ ካልክ ድንጋይ ነው ተብለህ ትወረወራለህ። ማመስገን ለራሳችን ነው። እያንዳንዱ ኢባዳ ለራሳችን ነው የሚመለሰው ማለት ነው።
ዱንያ የፈተና ሀገር ናት። ምንኖረው ከ65 በላይ አንኖርም። አዕማር ኡመቲ በይነ 60 ወ70 ወቀሊሉ መን የብሉጉ ዛሊክ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የኡመቶቼ ዕድሜ በ60 እና 70 መካከል ነው። ትንሽ ሰው ነው እንደውም 70 የሚደርሰው። አብዛኛው በ60 እና በ70 መካከል ይቀጠፋል። ነቢያችን በስንት ዓመት ነው የሞቱት? በ63 ዓመት ናም። እስከ 40 ዓመት ድረስ ምንም ብዙ ያደረጉት ነገር የለም። እንደ ማንኛውም ሰው ናቸው። ከ40 በኋላ ግን ጅብሪል መጥቶ ኢቅራ ካላቸው በኋላ ነቢዩ ዓለይሂ ሰላቱ ወሰላም ተነስ ከተባሉ በኋላ ታጥቅ ከተባሉ በኋላ አተኛ እኮ ነው የተባሉት። ረሱል ዓለይሂ ሰላም አተኛ። ከዛ በኋላ አተኛ ከተባሉ በኋላ እኮ ረሱል ልብሳቸውን የሚተኙበትን ፍራሽ ጠቅልለው ነው እንትን ያደረጉት። ከላስ ከዛ በኋላ ረሱል ጋር እንቅልፍ የለም፣ መተኛት የለም። ሁልጊዜ ለኡማው መጨነቅ ነው፣ ማሰብ ነው። ነቢዩ ዓለይሂ ሰላቱ ወሰላም ቁም ፈአንዚር ወረበከ ፈከብር ወሩጅዘ ፈህጁር ወላ ተምኑን ተስተግፊር የሚለው አያት ከወረደ በኋላ ቁም ፈአንዚር ወረበከ ፈከብር ተነስና አስጠንቅቅ ጌታ ትልቅ ነው በል የሚለው አያት ከወረደ በኋላ እኮ ነቢዩ አልተኙ። ከላስ ምን ትተኛለህ? ያ አዩሀል ሙደሲር ይላቸዋል ሲፈልግ። አንተ ተከናናቢ ሆይ ተነስ ይላቸዋል። ተከናናቢ እያለ ያ አዩሀል ሙዘሚል ይላቸዋል። አንተ ልብስ ደራራቢ ሆይ ተነስ። ከዛ በኋላ ነቢዩ ዓለይሂ ሰላቱ ወሰላም እንቅልፍ አልወሰዳቸው። በተለይም ደግሞ በተለይ ሸየበትኒ ሁድን ወአምሳሉሃ ያሉት ደግሞ ነቢዩ ዓለይሂ ሰላም ሁድና የመሳሰሉ አያቶች ሽበት አወጡልኝ በሀሳብ ብዛት ያሉት ደግሞ ይሄ አያት ከወረደ በኋላ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም የበለጠ እንግዲህ ያችን 25 ዓመት 23 ዓመት ከ40 በኋላ 23 ስትደምርበት ስንት መጣ? 63 23 ዓመት ነው ነቢዩ በዳዕዋ ያሳለፉት። ያ ጀማዓ 23 ዓመት። በ23 ዓመት እኛ ጸጉር ማንቀሳቀስ አልቻለም። ዛሬ ስለ ተውሂድ ታስተምረዋለህ፣ ነገ ተመልሶ ሽርክ ውስጥ ይገባባል። ይኸው እኛ ስንት ዓመት ሆነን ስለ ተውሂድ ስናስተምር አሁን እኛ በእኔ ዕድሜ እንኳን 27 28 ወደ 30 ዓመት ሆነን ከአንዋር መስጂድ ጀምሮ ዳዕዋ ስናረግ ይኸው ሲከረባበት ተቀሉባት አክሮባት ይመጣል ይሄዳል። አንዴ ይገባል አንዴ ይወጣል። 30 ምናምን ይኸው ለውጥ የለም። ረሱላችን ዓለይሂ ሰላቱ ወሰላም ግን በአላህ እገዛ በ23 ዓመት ነው መካ የተወሰነ ጊዜ ያስተማሩ። 10 ዓመት አይደል 13 ዓመት ታገሉ። ከዛ ወደ መዲና ሂጅራ ተሰደዳላቸው። ተሰደው 10 ዓመት መዲና ቆይተው መካን ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ እያሉ ያንን ሽርክ ከመካ ዙሪያ የጣሉት በ23 ዓመት ዕድሜ ነው። በቃ መዲና ተመልሶ ኢስላም የተንሰራፋው። እኛ ግን ይኸው ስንትና ስንት ዓመት ስለ ሽርክ እንዳስተምራለን። እዚህ ጋር ስትገነባ እዚህ ጋር ያፈርስብሃል። አህባሽ እየመጠማ እዚህ ጋር ተውሂድ ታስተምራለህ፣ እዚህ ጋር አህባሽ ይመጣና ያንተ ያፈርስብሃል። እዚህ ጋር ስለ ሽርክ ታስተምራለህ፣ እዚህ ጋር ሽርክ ችግር የለበትም ሸኾችን ተገዛ ይልሃል። እኛ ሞኝ ነን። ፔንዱለም እንደ ግድግዳ ላይ እንደሚለጠፍ ሰዓት እዚህ እንደሚገጨው እኛ አንዴ እዚህ እንመጣለን፣ አንዴ ራስህ ካልተማርክ በስተቀር ስለ ዲን ማወቅ ከባድ ነው። ዲን አልኢስላም የእውቀት ዲን ነው። እያንዳንዳችን ላይ ማወቅ አለብን። ጀዐለኒ አላሁ ወኢያኩም ሚነለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱህ።